እግዚአብሔር የሚለኝ ማለት ነው። እሺ 1 2 3 4 5 6 7 ዓመት ጀምሮ ነው ላንተ መጸለይ ዝግጁ ከሆንክ እግዚአብሔር ልዩ የሆነ መልእክት በትልቅ አንድ ነብይ ሰምተሃል። ይሄ የሰማኸው መልእክት ደግሞ አንደኛ በነቢያት መንፈስ እንደምታገለግል ተናግሯል። ሰምተሃል። ሁለተኛ ደግሞ እግዚአብሔር እንደሚባርክህና ኢኮኖሚካሊ በጣም እንደምትባረክ ሰምተሃል። ይሄንን መልእክት ሰምተሃል። አሁን መልእክቱ ለነገር አይደለም ልመታልህ እኮ ነው። ነገ አይደለም ከነገ ወዲያ አይደለም። ይሄው እናንተ አላችኋል፣ ሚስቱ አለሽ። እኔ ወይ ነብይ ነኝ ወይ አይደለም ማለት ነው። በዚህ ይረጋገጥ። ይሄ ልጅ ነገ አይደለም አሁን ነብይ ሆኗል። ጌታ እኮ የነገረኝ ነው። ነገ ነብይ ከሆነ ጥቅም የለውም። እግዚአብሔር ያለኝ ማለት ከዚህ ሰዓት ጀምሮ you are a prophet። እግዚአብሔር አምላክ ታላቅ የሆነ ስራ በህይወትህ ላይ እሰራለሁ። ልዩ የሆነ የእግዚአብሔር ክንድና ክብር በአንተ ላይ ይገለጥብሃል። ያለ መንገድክ ላይ ከዛሬ 7 ዓመት በፊት ወደዛ ሄጄ ሳይ ማለት ነው በመጣበት መንገድ ሁሉ ተቃውሞ አለብህ። በመጣበት መንገድ ሁሉ ገፊ አለብህ። አንድም ሰው እንድታገለግል ሳይሆን ከአገልግሎት መስመር ሊያስወጡክ በጣም ብዙ አገልጋዮችና ቸርቾች በአንተ ላይ ተፈራርቀዋል። የተሰጠህ የእግዚአብሔር ራእይ ላይጠፋ የሆነ ቦታ ላይ ልታገለግል ትችላለህ። የሆነ ቦታ ላይ ልትሆን ትችላለህ። ከጌታ እኔ የምሰማው ግን ማን ነው? ልጄን ነገር አለኝ። ምን ስለው ውጣና ቸርች ፕላንት አድርግ። እኔ የሰማሁት መልእክት እግዚአብሔር ኢትዮጵያ ምድር ላይ ኃይለኛ የሆነ ሪቫይቫል ከሚያመጣባቸው ሰዎች መካከል አንተ ትሆናለህ። ያው አምላክ ምስክሬ ነው። ስለ አንተ እግዚአብሔር ሰዎችን አስነሳለሁ አለ። ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን በጣም ብዙ ሰዎች እግዚአብሔር በአንተን የሚረዱ ጸጋህንና አገልግሎትን የሚያግዙ ሰዎችን አስነሳልሃለሁ። ጌታ እግዚአብሔር ከዚህ በኋላ በፋይናንስ ምክንያት ነገርህ ላይበላሽ እግዚአብሔር አምላክ የሚቀጥል የእግዚአብሔር ክብር ይኸውልህ። ጌታ እንደዚህ ነው የሚለኝ፣ የሚቆም ራእይ ባንተ ላይ አላስቀመጥኩም። ያለ እናንተ ተገናኝተን አናውቅም። አገልጋይ እንደሆንክ ወይ ሰምቲንግ ምንም ነገር አልነገርከኝም። እግዚአብሔር እያለኝ ያለው ለብዙ ሰዎች አባት የምትሆንበት ብዙዎችን የምታገዝበት ታላቅ የእግዚአብሔር ቅባት አንተ ላይ ይመጣል። ይሁን እግዚአብሔር አለኝ በትንቢት በፈውስ በተአምራት በልዩ ልዩ ጥበቦች እግዚአብሔር አንተን እገልጣለሁ። ለብዙዎች ምልክት የምትሆንበት በር ላንተ ይከፈታል። ከዚህ በኋላ ዙሪያህ ላይ አሁንም በመንፈስ የማየው አሁንም ክፋት ያለባቸው ሰዎች ተጠግተው ዙሪያ አጠገባህ ላይ አያለው። ጌታ እግዚአብሔር ያው እነቅላቸዋለሁ ካጠገብ። እግዚአብሔር እንደዚህ አለ፣ ከዚህ በኋላ ያንተ ራእይ ላይ ቆም፣ ያንተ መንገድ ላይ ቆም፣ ያንተ አገልግሎት ላይ ቆም። ልዩ የሆነ የእግዚአብሔር ኃይል በአንተ ላይ ያርፋል። ማንም በህይወትህ ላይ ጣልቃ ላይገባ ከዚህ በኋላ አልፈህ ትሄዳለህ። እስኪ እኔ ነብይ ነኝ ይበል። ድገመው እባክህ። እግዚአብሔር አምላክ ምስክሬ ነው። አጋንንቶች እንደ በግ የሚነዳ ነብይ ትሆናለህ። ለብዙዎች ምስክር የሚሆን የእግዚአብሔር ነገር በእናንተ ይገለጣል። በኢየሱስ ስም ከዚህ በኋላ ፋይናንስን ጠርቼዋለሁ። ፋይናንስን ጠርቼዋለሁ። ይኸውልህ ብርሃን ባንክ አካውንት አለ። እኔ ብርሃን ባንክ ስለማይ ነው ጌታ እግዚአብሔር ብርሃን ባንክ ላይ ከባድ የሆነ ፋይናንስ ሲመጣ ያለው ከየት ይምጣ እንዴት ይምጣ አላውቅም፣ ግን የሆነ 17 የሚል ቁጥር ያለው አካውንት ውስጥ እግዚአብሔር አምላክ የማይቆም የእግዚአብሔር በረከት ቤት ገብቷል። ከአቅም ወደ አቅም ከሀብት ወደ ሀብት በኢየሱስ ስም ተሻግረሃል። ያው እዚህ ከተማ ይሄው አምላኬ ምስክሬ ነው። ይሄ ካልሆነ በሚዲያ ነው ይሄው እየተናገርኩ ያለው። ይሄ ካልሆነ ጌታ እንደዚህ ያለኝ እዚህ ከተማ ላይ በጣም ዝንጥ ያለ G+2 ቤት ሰጥቻለሁ። አሜን። በኢየሱስ ስም አይቻለሁ። እግዚአብሔር ሰው አይተሃል። በእንትን ነው በሰርክ እንትን ቪዲዮ ነው እግዚአብሔር ያሳየው ማለት ነው።
የኔ ቤትና ቸርቹ አንድ ላይ ነው። በጣም ትልቅ ግቢ እና ጌታ አሳይቶኝ ውሰድ እባክህ ላይ ነው ጌታ የተናገረውና እግዚአብሔር ትክክል እውነቴን ነው። ይኸውልህ በልዩነት እግዚአብሔር ከባድነት ነው እና አሁን የተማርኩ ብዙ ሰልፎች አለ የፋይናንስ ትናል ብዙ ስራ መስራት ፈልጋለሁና በጣም ተጽዕኖ ያደርጋል። በዚህ የተነሳ እንደውም ዛሬ ራሱ አንተ ብቻስ ማለት ነው ቃል አውጣ ስለ ፋይናንስ ብዬ ማለት ነው አንተ ሌሊ ነበር። ከዚህ በኋላ ሰጪ እንጂ ተቀባይ አይደለም። ጌታ እግዚአብሔር በሀብት ይባርካል። ነገራችሁ ከዚህ በኋላ እየፈጠረ የሚሄድ ይሆናል። ጌታ ካንተ ጋር ነው። ከዚህ በኋላ ሀብት ቢባል ነገር እንዳትጨነቅ። ዝም ብሎ የሀብት የጌታ በረከት ተፈጽሟል። አትቆምም። በኢየሱስ ስም ከራእዩ ጎም የምትቆምበትን ኃያል የሆነ ቅባት እንድትሰጣት ጸልያለሁ። በልዩ ቅባትና ኃይል በኢየሱስ ስምና ስልጣን ንካት። እግዚአብሔር ሆይ በኢየሱስ ስም አብራው እንድታገለግል በልዩ ኃይል እንድታገለግል ዛሬ በኢየሱስ ስም በሮቿ ይከፈቱ።